እግዚአብሔር እውነተኛ አባት እውነተኛ እናትም ነው። ኤርምያስ 31 ላይ በለቅሶ ወጡ፣ እኔም በማጽናናት እመልሳቸዋለሁ፣ በወንዝ ዳርም በቅን መንገድ አስኬዳቸዋለሁ፣ በእርሱም አይሰናከሉም፣ እኔ ለእስራኤል አባት ነኝ ይላል። አያችሁት? እግዚአብሔር ለእኔም ለአንተም አባት ይሆናል። በለመለመ መንገድ ይመራናል፣ ያጽናናናል። እግዚአብሔር ጋር መሆን ይመቻል። ደግሞም እግዚአብሔር እውነተኛ እናትም ነው። ኢሳይያስ 49 ላይ ጽዮን ግን እግዚአብሔር ትቶኛል፣ አምላኬም ረድቶኛል አለች። እኔ ግን እናት ሴት ከማኅፀኗ የተወለደውን ልጇን እስከማትራራ ድረስ ትረሳለችን? አዎ እርሷ ልትረሳ ትችላለች፣ እኔ ግን አልረሳሽም ይላል። እግዚአብሔር አይረሳም። እግዚአብሔር እውነተኛ አባት እውነተኛ እናትም ነው። አሜን።